የኪም ኒኩለር ኢራን ገባ። ጣቶች ወደ ኒኩለር ቃታ መሄድ ጀመሩ። ሊዮኒውስ በዓለም የፖለቲካ ማዕበል ውስጥ እጅግ አስፈሪውና የኃይል ሚዛኑን የሳተው የክፍለ ዘመናችን ትልቅ ግጭት በአሜሪካና በኢራን መካከል አንዣቧል። በኢስላማባድ የነበረው የተኩስ አቁም ስምምነት ተሟጦ አልቆ ዳግም ለድርድር የተያዘው ቀጠሮ በቴህራን እምቢተኝነት መኮላሸቱ ደግሞ የቀጠናውን የሰላም ተስፋ አጨልሞታል። ይባስ ብሎ ኢራን ከሰሜን ኮሪያ የኒኩለር አረሮችን ማግኘቷ የልብ ሰጥቷታል። ይህን የሰሙት ትራምፕ የኒውዮርክ የኒኩለር ቁልፍን በመዳፋቸው እያሻሹት ስለመሆኑን የዋይት ሃውስ ምንጮች እየገለጹ ይገኛሉ። የድርድር ጠረጴዛውን በቁጣ ገፍታ የወጣችው ኢራን አቋሟን ይፋ ባደረገች ማግስት ቀድሞ በዛቻና በቁጣ ይታወቁ የነበሩት ፕሬዝዳንት ትራምፕ ባልተለመደ ሁኔታ ድንገተኛ የተናጠል ተኩስ አቁም ቢያውጁም ኢራን ግን ይህን እርምጃ የፈሪ ዱላ መፍትሄ የሌለው በማለት አጣጥለዋለች። ይባስ ብሎም የድርድር መንገዱ ተዘግቷል፣ መዋጋት ከፈለጋችሁ በራችን ክፍት ነው በሚል የጦርነት ነጋሪትን እየጎሰመች በዓለም ነዳጅ መስመር ላይ ወሳኝ የሆነውን የሆርሙዝ ሰርጥን ለማለፍ የሞከሩ በተኩሱ አንድዳ ጎትታ በመውሰድ ዓለምን አስደንግጣለች። ቴህራን የዓለም ኢኮኖሚ አንቀጥቅጣ ለመጣል በያዘችው እቅድ መሰረት አሜሪካም ሆነች እስራኤል ጥቃት ለመሰንዘር ቢሞክሩ የአሜሪካ ወዳጅ የሆኑ ሀገራት ነዳጅ መሰረተ ልማቶች በእሳት እንደሚጋዩና ለዓመታት የነዳጅ አቅርቦት እንደሚያቋርጡ ዝታለች። ለዚህ ሁሉ የኢራን ድፍረትና ጥጋብ በስተጀርባ ያለው ሚስጥር ደግሞ የአሜሪካ የስለላ ተቋማት እንዳረጋገጡት ከሰሜን ኮሪያ የተገኙት መካከለኛ መጠን ያላቸው የኒኩለር አረሮች ናቸው። ምሽቱን ደግሞ በሆርሙዝ ሰርጥ የተዘረጉ ዓለም አቀፍ የኢንተርኔትና የኮሙኒኬሽን ኬብሎችን ካርታ ይፋ በማድረግ ጥቃት ከተሰነዘረባት እነዚህን ኬብሎች በመቁረጥ መላውን የአረብ ዓለም ከቴክኖሎጂ ተገልሎ የሚቀር ግንጥል ደሴት እንደምታደርገው በይፋ አስታውቃለች። የዓለም የጂኦፖለቲካዊ ሰማይ በከባድ ጥቁር ደመና ተገድሎች ተውጧል። በአሜሪካና በኢራን መካከል የነበረው የሚሳኤል ትንቅንቅ አሁን ማብረጃ ወደሌለው የኒኩለር እቶን ተለውጧል። ለዘመናት በምስራቅ እስያ ምሽጎች ውስጥ ሆኖ የዓለምን ስርዓት ሲገዳደር የኖረው ጦርነት ውስጥ ለመግባት ሲንቆራጠጥ የነበረው የኪም ጆንጉን የታሪክን አጥር ጥሶ ወደ መካከለኛው ምስራቅ የጦር አውድማነት ሰተት ብሎ ገብቷል። ይህ የሰሜን ኮሪያው ድንገተኛ አጋርነት ተራ ወታደራዊ አጋርነት ሳይሆን ለቴህራን የጨበጡትን የኒኩለር ሲሳይ የዓለም ኃይል ሚዛን ከስሩ ነቅንቆታል። ፒዮንግያንግ ለቴህራን ያበረከተችው የኒኩለር አረሮች በበረሃዎች የፋርስ ምድር ላይ እንደ መቅሰፍት የሚቆጠር የጥፋት ፍሬዎች ናቸው። እነዚህ በሚስጥራዊ የኪም ላቦራቶሪዎች ውስጥ ተቀጥቅጠውና ተወልውለው የመጡት የሞት መልእክተኞች በኢራን የረጅም ርቀት ሚሳኤሎች አናት ላይ እንደ ዘውድ ተደፍተው የጥፋት ሰዓትን እየተጠባበቁ ይገኛሉ። ኪም ጆንጉን ቀደም ሲል በሩቅ ሆኖ የጦርነት ነጋሪት ሲያዳምጥ የቆየበትን ዳር ተመልካችነትን አሽቀንጥሮ በመጣል አሁን የጦርነት ጋቢና ውስጥ ዘልቆ ገብቶ የጥፋት መሪ ጨብጧል። ይህ የሰሜን ኮሪያ ድፍረት ለኢራን የሰጣት ልበ ሙሉነት ቴህራን በሆርሙዝ ሰርጥ ላይ ዓለምን እንድታንቀጠቅጥና የመዋጋት ጥማት ካላቸው በሬ ክፍት ነው የሚል ትዕቢት እንድትገዳደር አድርጓታል። ይህ የኪምና የቴህራን ድንገተኛና ጥልቅ ውህደት በዋይት ሃውስ መተላለፊያዎች ላይ የድንጋጤ ሽብር ነስቷል። ትራምፕ አሁን የሚጋፈጡት ብቸኛው ኢራንን ሳይሆን የኪም ጆንጉን ሚስጥራዊ አውዳሚ የቴክኖሎጂ ጥበብም ጭምር ነው። በኢራን እጅ የገቡት የኒኩለር ስምምነት ዝርዝር በስለላ ተቋማት ዘንድ እንደሚያመለክተው ሰሜን ኮሪያ ለኢራን የሰጠቻቸውን የኒኩለር ቦምቦች ታክቲካል ወይም መጠናቸው አነስተኛ ሆኖ ከፍተኛ አውዳሚነት ኃይል ያላቸው ናቸው። እነዚህ ቦምቦች በኢራን ሻሃብ እና ታክቲካል ሚሳኤሎች አናት ላይ በቀላሉ እንዲገጠሙ ተደርገው የተሰሩ በመሆናቸው ቴህራን በማንኛውም ቅጽበት ማንኛውም ጠላት ኢላማ ወደ አመድነት ለመለወጥ አቅም አግኝታበታለች። ኪም ጆንጉን ለዘመናት ከአሜሪካ ጋር በነበራቸው ፍጥጫ የተካኑበትን የኒኩለር ዲፕሎማሲ አሁን ለኢራን እንደ ትልቅ ስጦታ አበርክተውላታል። ይህ ቀድሞም በባህላዊ ጦርነት ይካሄዳል ተብሎ የታሰበው ጦርነት ወደ አውዳሚ የኒኩለር ፍልሚያ ተቀይሯል። በዋይት ሃውስ በኩልም የሚወጡ መረጃዎች እንደሚያመለክቱት ከሆነ ትራምፕ እጃቸውን ወደ ኒኩለር ማስነሻ ቁልፍ እያመሩ መሆኑን የቅርብ አማካሪዎቻቸው በሚስጥር ማንሾካሾክ ጀምሯል። አሜሪካ ወታደራዊ ጡንቻዎች ኢራንን መታ የሆርሙዝ ሰርጥን ብትቆጣጠር እንኳን ኢራን ባህሩ ግርጌ በቀበረቻቸው እጅግ ዘመናዊ ጸረ መርከብ ፈንጂዎች ምክንያት ለሚቀጥሉት 6 ወራት ምንም አይነት መርከብ በሰርጡ ማለፍ እንደማይችል የደህንነት ባለሙያዎች አረጋግጠዋል። ይህ በኢራንና በሰሜን ኮሪያ መካከል የተገነባው ስትራቴጂካዊ ጋብቻ ከዲፕሎማሲ በዘለለ በቴክኖሎጂና የጋራ ርዕይ ውህደት ውጤት ሲሆን ይህ በሚስጥር የተለበጠው የሁለቱ ሀገራት ግንኙነት አሁን ከምድር ወርዶ ወደ ጠፈር ተሸጋግሯል። የሳተላይት ምስሎች እንደሚመሰክሩት በሰሜን ኮሪያው በሱአይና
በኢራኑ በሻህሩድ ሚሳኤል መካከል ያለው ተመሳሳይ አስገራሚ ነው። ሚሳኤሎች ሙከራም በሁለቱ ባህር ጠረፎች ላይ መታየቱ ግጭቱ በየብስና በጠፈር አልፎ ወደ ጥልቅ ባህር ወለል መውረዱን ያረጋግጣል። በአጠቃላይ ዓለም በአሁኑ ወቅት በሁለት ግትር ኃይሎች መካከል ባለ የኒውክሌር አፋፍ ላይ ቆማለች። የኢራንና የሰሜን ኮሪያ ሚስጥራዊ ወታደራዊ ትብብርም የዓለም ደህንነትን በቀጥታ እየተፈታተነ ይገኛል።